ተነስተን ወደ ተመልካቾቻችን እንደምንሰምታችኋል። ይህ ዘወትር በየሳምንቱ የምናቀርብላችሁ ሄሎ አማራዬ የተሰኘው የዩቲዩብ ቻናላችን ነው። በቅድሚያ እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ዓመታዊ በዓል ወይም የሰባሩ ቅዱስ ጊዮርጊስ በዓል በሰላም አደረሳችሁ አደረሰን። ውድ ተመልካቾቻችን የዛሬው ዝግጅታችን በየዓመቱ ጥር 18 ቀን በደማቅ ስርዓት ተከብሮ በሚውለው የሰባሩ ቅዱስ ጊዮርጊስ ክብረ በዓል አከባበር ላይ ያተኮረ ይሆናል። ከጣና ሐይቅ የሚነፍሰውን ቀዝቃዛ አየር ለከተማዋ ነዋሪዎችና እንግዶቿ በማቅረብ ቀዝቀዝ የምታደርገው እንዲሁም አባይን እንደ መቀነት በዙሪያዋ ጠምጥማ ውበቷን በማጉላት ተገዳዳሪ ከተሞችን በምታስቀናው ውብቷ ባህር ዳር የሚከናወነው ልዩ የጣና ሐይቅ ትርኢት እናስቃኛቸዋለን። በየዓመቱ ጥር 18 ቀን በደማቅ ስነ ስርዓት የሚከበረው የሰባሩ ቅዱስ ጊዮርጊስ ክብረ በዓልን በመንተራስ በሐይቁ ዳርቻ እጅግ አስደማሚ የሆኑ በመቶዎች የሚቆጠሩ ሴትና ወንድ ቀዛፊዎች እልክ አስጨራሽ የታንኳ ውድድር ያደርጋሉ። ለአሸናፊዎችም የተለያዩ ሽልማቶች ይዘጋጃሉ። ከዚህ ዝግጅት በፊት ግን ባለፈው ሳምንት ስለተከበረው የጥምቀት በዓል ትንሽ እናንሳ። የፕሮግራሙ አዘጋጆች ዝግጅታችንን እንድትከታተሉ እንጋብዛለን። አብራችሁን ቆዩ። ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በደማቅ ስነ ስርዓት የሚከበሩ ልዩ ልዩ ሃይማኖታዊ ስነ ስርዓቶች እየተካሄዱ ነው። በየዓመቱ ጥር 10 እና 11 ቀን በድምቀት ተከብሮ የዋለው የጥምቀት በዓልን የዓለም አቀፉ የባህል ተቋም ዩኔስኮ የማይዳሰሱ ባህላዊ ቅርሶች የበየነ መንግስታት ኮሚቴ ታኅሳስ 1 ቀን 2012 ዓ.ም በኮሎምቢያ ቦጎታ ባካሄደው ስብሰባ የጥምቀት ክብረ በዓልን በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስ አድርጎ መዝግቦታል። ጥምቀት ከሃይማኖታዊ ስርዓቱ ባሻገር ባህላዊ ትውፊት ከሃይማኖቱ ውጭ ያሉ የማህበረሰብ ክፍሎችንና የውጭ አገር ጎብኚዎችን የሚያማል እንዲሁም የሰላም፣ የፍቅር፣ የመቻቻል፣ የመከባበር ተምሳሌት በዓል ስለመሆኑ ሃይማኖታዊ አስተምሮ ያትታል። በዓሉ በየዓመቱ የሚከበረው ኢየሱስ ክርስቶስ በ30 ዓመቱ ጥር 11 ቀን 31 ዓመተ ምህረት በአጥማቂው ቅዱስ ዮሐንስ እጅ በዮርዳኖስ ባህር የተጠመቀበትን ዕለት ለማስታወስ እንደሆነ የቤተ ክርስቲያኒቱ ሊቃውንት ያስረዳሉ። የጥምቀት በዓል ኢትዮጵያ ውስጥ በብሔራዊ ደረጃ መከበር የጀመረው መቼ እንደሆነ ያውቃሉ? የጥምቀት በዓል ኢትዮጵያ ውስጥ በብሔራዊ ደረጃ መከበር የጀመረው በ4ኛው መቶ ክፍለ ዘመን ነገሥታቱ አብርሃምና አጽብሃ የክርስትና ሃይማኖትን ተቀብለው ብሔራዊ ሃይማኖት እንዲሆን ማድረጋቸውን ተከትሎ መሆኑን የቅርስ ጥናትና ጥበቃ ባለስልጣን ሰነዶች ያመለክታሉ። የጥምቀት በዓል በሁሉም የሀገሪቱ አካባቢዎች የሚከበር ቢሆንም
በተለይ በአክሱም በላሊበላና በጎንደር አፄ ፋሲል መዋኛ እንዲሁም በአዲስ አበባ በተዘጋጀላቸው የክብር ቦታ ሕዝበ ክርስቲያኑ ከተለያዩ ሀገራት ከሚመጡ ቱሪስቶች ጋር በባህላዊ አለባበስ በደመቀ ሁኔታ የሚከበር መሆኑ ልዩ ያደርገዋል። የጥምቀት በዓል በእነዚህ 2 ቀናት ውስጥ የጌታችን ኢየሱስ ክርስቶስ በዓለ ጥምቀትና ተግባር የሚያመለክቱ ብዙ መንፈሳዊ ሥነ ሥርዓቶች ይከናወናሉ። ጌታችን ኢየሱስ ክርስቶስ የጠፋውን ፍጥረቱን ፍለጋ ወደ ዓለም እንዴት እንደወረደ የሚገልጹ ያሬዳዊ ዝማሬዎችና መዝሙሮች በከተራ ይዘመራሉ። ታቦታቱም ከሕፃናት፣ ከወላጆች፣ ከወጣቶች፣ ከአረጋውያን፣ ከሰንበት ትምህርት ቤት ተማሪዎች፣ ከቤተ ክርስቲያን ሊቃውንትና ከሌሎች ምዕመናን ጋር በሁሉም ክርስቲያኖች ይታጀባሉ። ሁሉም የቃል ኪዳን ታቦቶች በእያንዳንዷ ቤተ ክርስቲያናት ውስጥ በየአቅራቢያው ውሃ ወዳለበት ወደ ጅረት ገንዳ ወይም ወደ ገንዳ ይሄዳሉ። ምዕመናን የጌታችን በኢየሱስ ክርስቶስ ጥምቀት በማሰብ ከተረጩ በኋላ በደስታ ታቦታቱን በኅብረት በማጀብ ወደ ቤተ ክርስቲያን ይጓዛሉ። ካህናቱም ያሬድን ዝማሬ በመዘመር በዓሉን ያከብራል። ሕፃናት፣ ወጣቶች እንዲሁም አረጋውያን በሙሉ በዝማሬው ይሳተፋሉ። የቅዱሱ ታቦትም በደህና ወደ መንበሩ ሲመለስ ሕዝቡ በመንፈሳዊ ደስታ ወደ የቤታቸው ይመለሳሉ። በጥር ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ዘንድ በደማቅ ሥነ ሥርዓት ከሚከበሩ ልዩ ልዩ ሃይማኖታዊ ሥነ ሥርዓቶች ሌላው የሊቀ ሰማዕቱ ለቅዱስ ጊዮርጊስ ዓመታዊ በዓል ይጠቀሳል። ታላቅና ክብር ሰማዕት የሆኑት ቅዱስ ጊዮርጊስ ከ7 ዓመታት ስቃይና መከራ በኋላ በብዙ ተአምራት ጋር ታግለው በማሸነፍ ቅዱስ ጊዮርጊስ ሊቀ ሰማዕታት የሚለውን ክብር በማግኘት የዝርወተ አጽሙ መታሰቢያ በዓል ሁልጊዜም ጥር 18 ቀን ይታሰባል። ይህ በዓል ደግሞ በባህር ዳር ከተማና አካባቢ በሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮችና ከልዩ ልዩ ሀገሮች በሚመጡ እንግዶች በድምቀት ይከበራል። ሀገራችን ኢትዮጵያ የተለያዩ ቅርሶችን በዓለም ቅርስነት አስመዝግባለች። የሚበዙት ደግሞ በአማራ ክልል ይገኛሉ። የላሊበላ ፍልፍል አብያተ ክርስቲያናት፣ የጎንደር አብያተ መንግስታት ሕንፃዎች፣ የሰሜን ተራራዎች ብሔራዊ ፓርክና የጣና ገዳማት በአማራ ክልል የሚገኙ በዓለም ቅርስነት ከተመዘገቡ መካከል ናቸው። እነዚህ ቅርሶች በሚገኙባቸው አካባቢዎች ደማቅ ሃይማኖታዊና ባህላዊ በዓላት ይከበራሉ። በዓለም ቅርስነት እንዲመዘገቡ ምክንያት የሆኑትም እነዚህ በዓላት ናቸው። የሰባሩ ቅዱስ ጊዮርጊስ ዓመታዊ ክብረ በዓልን ተንተርሶ ጥርን በባህር ዳር በሚል የሚካሄዱ ልዩ ልዩ ሁነቶች የቱሪስቶችን ቀልብ የሚስቡ ናቸው። ለቱሪስት መስህብነት በእጅጉ ተመራጭ በሆነችው ባህር ዳር ከሚካሄዱ ልዩ ልዩ ሁነቶች መካከል የታንኳ ቀዘፋ ውድድርና የጀልባ ትርኢት በጣና ሐይቅ ላይ ይካሄዳል። ታቦተ ሕጉ በጀልባና ታንኳና በልዩ ልዩ መንፈሳዊ ትዕይንቶች ታጅቦ ጣና ሐይቅን በብፁዕ አባቶች ቡራኬ ከባረከ በኋላ ወደ መንበር ክብሩ የሚመለስበት ሥነ ሥርዓት አንዱ ነው። ጥርን በባህር ዳር የሚከበሩ ተጨማሪ መርሃ ግብሮችን ለመካፈልና ውቢቱ ባህር ዳር ለመጎብኘት ወደ ከተማዋ ብቅ እንድትሉ እየጋበዝን የዛሬውን ዝግጅት በዚሁ እናጠቃልላለን። በሌላ ዝግጅት እስክንገናኝ ሰላም ሆኖ መልካም በዓል። ከሚመለከታችሁ
እናንተ በቀኝና በግራ በምትገቡበት